ብቻውንም ይወድሃል። እሱ ክርስቶስ አድሎ የሌለበት መውደድ፣ ይልቁንም ደካሞችን የሚወድ መውደድ። ኃጢአተኞች በበዙበት በዚያ እግዚአብሔር ጸጋ በዝቷል ተብሎ አይደል የተጻፈው? እንዴት ነው የሚወደን? ምእመናን ወረት የሌለበት መውደድ። እዚህ ዓለም ላይ ያለው ወረት የሌለበት ቀን የሚያስረጀው ጸባይ የሚለውጠው በሆነ ነገር የሚሰለቸው ደግሞ የሚደብረው ይቅርታ ለቋንቋ ራሱ ቋንቋው ሲደብር የማያረጅ ወረት የሌለው ፍቅር እግዚአብሔር ሲሞቅ የማይሞቅ ሲበርድ የማይበርድ ሁል ጊዜ ፍሬሽ ሁል ጊዜ ትኩስ ፍቅር ለኛ ያለው እግዚአብሔር። ታዲያ ማንም የማይወደኝ ነኝ ብሎ ለምን ክርስቲያን ሆድ ይብሰዋል? ለምን የማይሆን ፍቅር ፍለጋ ሲንከራተት ይኖራል? ለምን ፍቅርን ፍለጋ ሱሶች ውስጥ ይደበቃል? እናም እነዚህን ቃላት እስኪ አብረን እንስማቸው። እኛን የሚያፈቅር አምላክ እያለ እኛ ለምን ራሳችንን እንጠላለን? ስለኛ ፍቅር የተሰቀለ አምላክ እያለ ምን በወጣን እኛ የምንሰቀለው? ስለኛ መኖር ራሱን የሰጠ የሞተ አምላክ እያለ ምን በወጣሽ አንቺ መርዝ እየጠጣሽ ራስሽን የምትገይው? ሐሞት የጠጣ አምላክ እያለ ስላንተ ምን በወጣ አንተ መርዝ ጠጭ የምትሆነው? ምን በወጣ? ወጣትነቱን ለአንተ የሰጠ አምላክ እያለ ምን ቆርጦ ነው አንተ ወጣትነትህን ለዲያብሎስ ባርነት ለሱስ የምታስገዛው? ወንድሜ ሆይ እርግጠኛ ነኝ ሽፍታ በጣም ትጠላለህ፣ አጋች በጣም ትጠላለህ። ታዲያስ ለምን የራስህ ሽፍታ ትሆናለህ? ብዙዎቻችን የራሳችን ሽፍታዎች ሆነናል፣ ሸፍተንበታል። በራሳችን ላይ ሱስ አግቶናል፣ ሸፍተንበታል። ያልያዘን ነገር የለም፣ ሽፍታ ሆነናል። ሽፍታ እየጠላህ በራስህ ላይ የሸፈትክ አንተ ብቻ ትሆን እንጃ